በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተበራይቶ በጎተራ ያልገባ መንገድ ላይ የተደፋ የሚመስል ጤፍ ነው አሸዋውማው መንገድ። ያሸዋው ግለት መጫሚያን አልፎ የውስጥ እግርን ይደበልባል። ፀሐይ ቂም ያለባት ይመስል ደመና ለምኔ ብላ ያለ ርኅራኄ ትንቦገቦጋለች። በዚህ በሚያቃጥል ፀሐይ የውሃ ጥም፣ ረሃብ፣ ድካም፣ እንግልት እኒህ ሁሉ እየተፈራረቀባቸው ከፊት አህያዋ ላይ የታሰረውን ገመድ ትከሻው ላይ አድርጎ የግድ የሚራመድ አዛውንት። አህያዋ ላይ አራስነቷ ያልጠና በልጇ ፍቅር የምትንገበገብ እናት። ከአህያዋ ኋላ ስንቅ ነገር ያዘለች የሞት ሞቷን ትራመዳለች። ዮሴፍ፣ ድንግል ማርያም፣ ሰሎሜ። ሄሮድስ ሕፃኑን ሊገድለው ይፈልጋልና እናቱንና ሕፃኑን ይዘው ወደ ግብጽ ሸሸ። የእግዚአብሔር መልአክ አረጋዊ ዮሴፍን ተናገረው። በዚህ የነብዩ የሆሴ የትንቢት ቃል ተፈጸመ። ልጄን ከግብጽ ጠራሁት። የእመቤታችን የቅድስት ድንግል ማርያም ስደት ከቤተልሔም እስከ ደብረ ቁስቋም። ድንግል ማርያም ጌታን በከብቶች በረት ከወለደች በኋላ በ8ኛው ቀን ወደ ቤተ መቅደስ በወሰደችው